ይህ አርክቲክ ነው፣ በዓለም ላይ ከሁሉ ቀዝቃዛ ቦታ። እዚህ መኖር ቀላል አይደለም። ሙቀት ከሰውነት በፍጥነት ይጠፋል። ፀሐይ ለወራት ትጠፋለች። ምግብ እጅግ ጥቂት ነው። ነገር ግን አንዳንድ እንስሳት ተስማምተዋል። እነሱ አርክቲክን ቤታቸው አድርገዋል። ፖላር ድብ የዚህ በረዶ ዓለም ንጉሥ ነው። ወፍራም ጠጉሩና የሰባ ሽፋኑ ሙቀቱን በውስጡ ይይዛሉ። ሰዓታት እንኳን ቀናት ለአንድ ዕድል ብቻ ይጠብቃል። አርክቲክ ፎክስ ትንሽ ነው ግን ብልህ ነው። በክረምት ጠጉሩ ነጭ ይሆናል፣ ከበረዶ ጋር ይዋሃዳል። ራሱን በጅራቱ ይከብባል፣ አፍንጫውን ከብርድ ነፋስ ይጠብቃል። ሴሎች ከበረዶ በታች ይኖራሉ፣ በጥፍሮቻቸው መተንፈሻ ቀዳዳ ክፍት ያደርጋሉ። ወፍራም የሰባ ሽፋናቸው በቀዝቃዛ ውሃ ውስጥ ሕይወታቸውን ይጠብቃል። ካሪቡዎች 1000 ኪሎ ሜትር ይጓዛሉ። ሰፊ ጫማቸው በበረዶ ላይ እንደ መዳረሻ ይሠራል። አንዳንድ ወፎች ግን መቆየት አይመርጡም፣ ይሸሻሉ። አርክቲክ ተርን ከአርክቲክ እስከ አንታርክቲካ ይጓዛል። ይህ በዓለም ላይ ከሁሉ ረጅም ጉዞ ነው። በአርክቲክ መኖር ማለት ጥንካሬ ብቻ አይደለም፣ መስማማት ነው። እዚህ ያለ እንስሳ የተፈጥሮ ድንቅ ሥራ ነው። መኖር ምርጫ አይደለም፣ ግዴታ ነው።